እሺ አሁን ደግሞ ዱርዬው ልጅ ለመጀመሪያ ጊዜ ቤተክርስቲያን ሲሄድ እናያለን። ሰይጣንን መፍራት የለባችሁ። ሰይጣን በፈጣሪ ተሸንፏል። አሜን። ሰይጣን በሰው ልጆች ላይ ስልጣን የለውም። ሰይጣን በሰው ልጆች ላይ ሰይጣንን ቂጡን መውጋት ነው። ይልቃታ ምንድነው? ሰይጣኑን እኮ አላችሁ ደግሞ አንዳንድ ጀለሶች እጄ ላይ አዲስ ነገር አዲስ እቃ ምናን ነገር ስታይ እስቲ ስጠይ ሊዮ ምናን ነገር ታቴው መድኃኒዓለም ምን አቴው ዲ ምን ሆነ ነው አንተ ብትው አንዱ ሶስት ይሆናል ዲ ምን ሆነ ነው መቤቴን አልሰጠም ባለፈው እቃ አበድሬ አልሰጠኝም ቅዱስ ገብርኤልን አድብ እንዴ ሜንሽን አርጓቸው እንዴ እኔ ተሳቀቅኩ ፎሎና ላይክ ምናን እንዳይረሳ ይቻማችሁ ዛሬ ቺፍሪካት ነሽ አታ ና ወይ ምርጦች ዋር ውስጥ አለ እንዴ ምንድነው ዱነግ መዘበዝ ተጣሉ እንዴ ነው ዱነግ መዘበዝ ምንድነው ታለ የሚል መልስለት እኔ ዱነግም ዱነበዝ ነኝ እኔ ምንድነው ደግሞ ምንድነው ተነካክታችኋል ከሱ ጋር ጻማ የለም የኛ አይደለም የተማሪዎች ማህበር እኮ ደመለገስ አቋቋማችሁ ማሻገር ምናምን በጣም ቆጆ ተመቶብናል ቅድም አይተሽዋል ደም ያስፈልጋል ያታል ናሽ እዚህ ጋር ይኸውልህ ሰብሯል አልሰበርከውም እውነቱን ብቻ ተናገር እኔ እኮ አልሰበርኩትም እና እኔ ነኝ የሰበርኩት ይኸውልህ እኔ የሚያናድደኝ ከጥፋት በላይ ውሸት ነው እውነቱን ከተናገርክ አልመታም እውነቱን ንገረኝ እኮ እኔ አልሰበርኩትም አትናገርም ይኸውልህ የመጨረሻ አይደለም ሰጥክ እውነቱን ተናገር በቃ ይቅርታ እኔ ነኝ የሰበርኩት በቃ እንደዚህ ታዲያ እውነቱን መናገር ነው እኔ ስንት ጊዜ ነው የነገርኩህ አትዋሽ ብዬ ምንም የማይሰማ ልጅ ነው ወዴት ነው አንተ? እጠፋለሁ በቃ አሃ እሷ ከሆድ ውስጥ ከወጣች ጀምሮ የሚወደኝም ሳይል እዚህ ቤት እኔን ለማጥለኝ ሄዴ እኔ ሳለቅስ ምን አባትህ ያነፋርቃል ከእንደገና እደግማለሁ እባላለሁ እሷ ስታለቅስ ውጭ ምንድን ነው ምን ሆነሽ ነው ምን ደስተሽ ነው ምናምን ትላላችሁ እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ እሺ ያቺ ሚስት ቤቲ ጋር ነው የምትሄደው ተጣሪት እኔን ጥለኝ ወደ እሱ አይደለም እኔን ጥለኝ ቤቲ ጋር ልትሄድ ተጣሪት ይዛለሁ እሺ እንደው በጣም ጥሩ ነው በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ እሺ እንዳታናግሪኝ እንዳትፈልጊኝ ከዛሬ ወዲህ እሺ አልፈልግም ችግር የለውም አንተማ ካልክ ምን ይደረጋል እንግዲህ ቻው ምንድን ነው ያዝከው ደግሞ ልብስም ይዣለሁ ዳይፐርም ይዣለሁ የልጄን ዳይፐር አንተ ለምንድን ነው አንተ ምን ያደርግልሃል ዳይፐር ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኝ ስለዚህ ዳይፐር አድርጌ እዛው ካካ እያደረኩ እሄዳለሁ ሞኞ አስቀምጠው ቁጭ አድርግ አንተ ቁጭ አድርግ እንዴ ምንድን ነው አንተ ምንድን ነው እናትን እያስቸገርክ ነው እና ሰምቻለሁ እያስቸገርካት ነው ዝም በል ሂድ ግባ ሂድ ፕላስ ፊት ሂድ ግባ ሂድ አሁን 1 ሚሊዮን ብር ብሰጥ ምን ታረጋግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥ ምን ታረጋግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታረጋግበታለህ? አንተ ብትሰጠኝ ስጠኛ
بكرة حواتنا يا ابوي نصح منا غنينا حقي يا ابوي بكرة حواتنا قلنا نصح منا غنينا ابوي غنينا انا برهاب سميت بصحاي بوقي كفينا جين بكرة تباركوا نصح منا غنينا ታበሪ ያለሽ ወይ እስከዛሬ ያንን ይባልፉን ወጋ ነው። እዚህ በህፃንነቱ ስልክ ነው ይሰራለት ይደውል ነቃ ብሎ ሄድም እንዴ አንቺ ጩጬ በቃ ስልክ መስረቅ እንኪ በቃ ከባንሽ ይቀራል። አረ ገብቶሻል። ወንድሜ ሰጣታል 2 ሰዓት እቺ ደሞ እኮ የኔ ጥቁራት ሆኖ እንጂ ከኔ ጋር ቆጭኩ እስቲ እንዴ ተጻልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረግ እንደዚህ እና እንደዚህ አንዴ አርገህና ማለት ነው እንዴ የቤቱ ውሻ ነው ማረግ ይሄ ሁሉ ከተማ ነው? አዎ ከተማ። ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ አንቺ ሴትዮ ግን ታይ ነገርኩሽ። እንግዲህ አንዴ ነው ዱላ ያምሮሻል። እኔ እንዳላጠራግሽ አዎ እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ዳኛ፣ እቺ ሴትዮ ከእኔ ምን እንደምትፈልጋለች ቦታ በገባኩት ትጨቀጭቅኛለች። እቺ ምናምንቴ ማንም አንቺ ነው። አዎ አንተም አልተባልክ ሬሳ ተረጋጉ። ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ፣ ሰው ወንድ ይመስል ምንም አይችልም። ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይቅለል ነፍስህን በገነት ያኑርል። ማዘር በጣም ይቅርታ የዛሬ ብቻ ሁለተኛ። ኧረ ማዘር ይቅርታ እስከ መቼ ነው እንደዚህ? ስንት ዓመታት ነዱብኝ። ኧረ ማዘር ምን ነው